በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም አራተኛ ሳምንት መጻጉዕ። ሰው የለኝም አለው መጻጉዕ ብቸኛ፣ ሰው ሆኖ ለመጣው ሰው ለሌለ ለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመን እርሱን ማመን ይቅደም በሰው ከመታመን። ሰላም ውድ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ በዐቢይ ጾም አራተኛ ሳምንት ላይ እንገኛለን። ይህ ሳምንት መጻጉዕ ይሰኛል። መጻጉዕ ማለት በሽተኛ ማለት ነው። ዛሬ የምናወራው ስለ አንድ ተራ በሽተኛ አይደለም። ስለ ጽናት፣ ስለ ብቸኝነት፣ ስለ ተስፋ መቁረጥና በመጨረሻም ስለ ድንቅ ታምር እናወራለን። በሰው ከመታመን 38 ዓመት ሙሉ በአልጋ ላይ መቅረት ምን ማለት እንደሆነ ዛሬ ይህ ታሪክ የእናንተን ሕይወት እንዴት እንደሚቀይር አብረን እንመለከታለን። እስከ ቪዲዮ መጨረሻ አብራችን ቆዩ። እነሆ ሰንበት። ታሪኩ የሚገኘው በዮሐንስ ወንጌል ምዕራፍ 5 ላይ ሲሆን ቦታው ኢየሩሳሌም ቤተሳይዳ የሚባል መጠመቂያ ገንዳ አጠገብ ነው። ቤተሳይዳ ማለት የምሕረት ቤት ማለት ነው። ነገር ግን በዛ የምሕረት ቤት ውስጥ ብዙ መከራ ነበረ። በአምስቱ እርከኖች ላይ ብዙ ሕመምተኞች ተኝተዋል። ዕውሮች፣ አንካሶች፣ ሽባዎች ሁሉም አንድ ነገር ይጠብቃሉ፣ የውሃውን መናወጥ። መጽሐፍ ቅዱስ እንደሚነግረን የእግዚአብሔር መልአክ አልፎ አልፎ ወርዶ ውሃውን ያናውጠዋል። ውሃው በታወከ ጊዜ ቀድሞ የገባ ይፈወሳል። እዚህ ጋር ቆም ብለን እናስብ። ያ ቦታ የፉክክር ቦታ ነበር። ለመፈወስ መቅደም አለብህ። ጉልበት ካለ ትድናለ፣ ጉልበት ከሌለ ግን ትቀራለ። ዓለማችንም እንዲህ ናት፣ ለጠንካሮች ብቻ የምታደላ። በዚህ መሃል ነው እንግዲህ ለ38 ዓመታት የታመመው ሰው የሚገኘው። ይቅደም በሰው ከመታመን 38 ዓመት እስኪያስቡት። ይህ ሰው የታመመው ጌታችን ሳይወለድ ጀምሮ ሊሆን ይችላል። ወጣትነቱን አልጋ ላይ ጨረሰው። ጓደኞቹ ትቶት ሄደዋል። ቤተሰቦቹ ምናልባትም ሞተዋል ወይም ሰልችቶቸዋል። ጌታ ኢየሱስ ወደ እሱ ቀረበና አንድ የሚገርም ጥያቄ ጠየቀው። ልትድን ትወዳለህን? ይህ ጥያቄ ግልጽ ሊመስል ይችላል፣ ግን ጌታ የጠየቀው የሰውየውን ፈቃድ ነው። ሰውየው ግን የመለሰው መልስ ልብን ይሰብራል። ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም። ይህ ቃል ዛሬም በብዙዎቻችን ቤት አለ። የሚረዳኝ ሰው የለኝም፣ የሚያበድረኝ ሰው የለኝም፣ ሐሳቤን የሚሰማኝ ሰው የለኝም። መጻጉዕ ተስፋውን ያደረገው ውሃው ላይና ሰው ላይ ነበር። የፈጠረው አምላክ ግን ከፊት ለፊቱ ቆሞ ነበር። ሰው ለሌለ ለኛ ከዕድሜ ልክ ሽባነት አልጋ የሚያሸክመን እርሱን ማመን ይቅደም በሰው ከመታመን። ጌታ ኢየሱስ እሺ ሰው ከሌለ እኔ ልሸከምና ውሃ ውስጥ ልክተት አላለውም። የውሃ መናወጥ ለጌታ አያስፈልገውም። እርሱ የውሃ ፈጣሪ ነውና ቃሉን ብቻ ተናገረ። ተነስና አልጋን ተሸክመክ ሂድ። በዚያች ቅጽበት የሰለሉት እግሮቹ ጠነከሩ፣ የዛሉ ጡንቻዎች ነቁ። ለ38 ዓመታት የተሸከመው አልጋ ዛሬ በእሱ ተሸካሚነት ተቀየረ። ይህ ትልቅ ትምህርት አለው። ኃጢአት አልጋ ነው፣ ያስተኛል፣ ጸጋ ግን ያስነሳል። መጻጉዕ አልጋውን መሸከሙ በበሽታው ላይ ሥልጣን ማግኘቱን ያሳያል። ትላንት ያስጨነቀ ችግር ዛሬ ምስክርነት ይሆናል። አሁን ወደ እኛ ሕይወት እንምጣ። ይህ ታሪክ ለምን በዐቢይ ጾም ተቀመጠ? አንደኛ የ38 ቁጥር ምስጢር። አባቶቻችን እንደሚያስተምሩት እስራኤላውያን በምድረ በዳ 38 ዓመት ተጉዘዋል። ይህ ቁጥር የሰው ልጅ በኃጢአት ምክንያት የሚባዝንበት ዘመን ያመለክታል። እኛም በሱሰኝነት በቂም ወይም በዝሙት 38 ዓመት ወይም ከዛ በላይ ታስረን ሊሆን ይችላል።
አልችልም ብለን ተኝተናል። ሁለተኛው የሕጉ ድካም። የቤተሳይዳ ውኃ ሕግን ይመስላል። ቀድመ ከገባ ትድናለ፣ ክርስቶስ ግን ባለበት እመጣለሁ ይላል። ሃይማኖት ደክመ ወደ እግዚአብሔርና ሲልህ፣ ወንጌል ግን እግዚአብሔር ወደ አንተ መጣ ይላል። ሦስተኛው ሰንበትና ፈውስ። ይህ ተአምር የተደረገው በሰንበት ነበር። አይሁድ በሽተኛው በመፈወሱ ደስ ከመሰኘት ይልቅ ለምን አልጋ ተሸከምክ ብለው ከሰሱት። ዛሬም በቤተ ክርስቲያን ውስጥ የሰዎችን መፈወስ የማይፈልጉ በሕግና በሥርዓት ሰዎችን የሚያስጨንቁ ፈሪሳውያን ሊኖሩ ይችላሉ። እኛ ግን ትኩረታችን ፈዋሹ ላይ ይሁን። ተመልካቾቼ ዛሬ በዚህ ሳምንት ጌታ ወደ እናንተ አልጋ አጠገብ ቆሟል። ምናልባት አልጋችሁ የድህነት ሊሆን ይችላል። ምናልባት የብቸኝነት ወይም የጭንቀት ሊሆን ይችላል። ሰው የለኝም አትበሉ። ሰው የሆነ አምላክ ከእናንተ ጋር ነው። በዚህ ጾም ጌታ እኛንም ተነስ እንዲለን እንጸልይ። ከትላንት ውድቀታችን ከትላንት ስብራታችን እንድንነሳ የእርሱ ቃል ይርዳን። ሰው ለሌለ ለኛ ከዕድሜ ልክ ሽባነት አልጋ የሚያሸክም እርሱን ማመን ይቅደም በሰው ከመታመን። በሕይወታችሁ ተነስ እንዲባልላችሁ የምትፈልጉት የትኛው የታመመው ሕይወታችሁ ነው? በኮመንት ላይ አጋሩን፣ አብረን እንጸልያለን። ቪዲዮ ለሌሎች በማጋራት የወንጌል መልእክተኛ የሆኑ ሰብስክራይብ በማድረግ ቤተሰብ የሆኑ። በሚቀጥለው ታሪክ እስከምንገናኝ እግዚአብሔር ከሁላችን ጋር ይሁን። ቸር ሰንብቱ።